አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ከኔ ከሁሉም ሰላም ነው አልሐምዱሊላህ። ኢንሻአላህ ዛሬ ማለት ነው አንድ ካዳመጥኩት ላካፈላችሁ ወደድኩኝ። ይጠቅማል ብዬ ስላልኩኝ ነው። ቪዲዮ አዳምጣችሁ ከወደዳችሁት እናንተ ምን ማድረግ እንዳለባችሁ አይጠፋችሁ ማለት ነው። ኢንሻአላህ ዛሬ ለእናንተ ማካፈል የወደድኩት ቪዲዮ ምንድነው? ያዳመጥኩት ታሪኩ የተፈጠረው በመስር ሀገር ላይ ነው። ቪዲዮውን ሳዳምጠው ትንሽ ገረመኝ ማለት ነው። እሱ ምንድነው የሰው ልጅ ህይወት እኛ እንደምንፈልጋት ከአንዳንድ ጊዜ አትኖርም። መኖር አንችልም። የምንፈልገውን ህይወት ላናገኝ እንችላለን። ጊዜ ደግሞ ተገለባባጭ ነው። ዛሬ ለሌላኛ ይትሆን ነገ ለኔ ነው ማለት ነው። ገብቷችኋል አይደል? ይገለባበጣል። ዛሬ ይሄን ህይወት እየኖርን ነውና በቃ የሆነ በቃ ዘና ብለን መቀመጥ የለብንም። ነገ የሆነ ነገር ይመጣል ብለን መጠበቅ አለብን። ገብቷችኋል? ዛሬ ስለከፋን ነገሮች ስላልተመቻቹ በዚሁ ይቀጥላል ብሎ በቃ ቆዝሞና ተስፋ ቆርጦ መቀመጥ የሰው ልጅ የለበትም። አላህ Subhanahu Wa Ta'ala ሁሉንም ይቀያይረዋል ማለት ነው። እና ዛሬ የመጣሁት ያው መቼም ሴቶች የምንጠላት አንድ ነገር አለ። ሁለተኛ፣ ሶስተኛ፣ አራተኛ ወንዶች ትዳር የሚሉትን ነገር በጣም ይጠላል ማለት ነው። አላህ የፈቀደላቸው ሆኖ ሳለ በእርግጥ መስፈርት አለው። አንድ ወንድ ልጅ ሁለትም ሶስትም አራትም ለማግባት የራሱ የሆነ መስፈርት አለው። በአሁኑ ሰዓት ደግሞ የሚያገቡ ወንዶች መስፈርት ሳይሆን በቃ ስለወደዳት ብቻ ስላያት ብቻ ቁመቷ ምናምንዋ ስለተመቸው ብቻ ነው እንጂ የሚያገባው እችሊ በቃ በዲኗ መሻአላ ናት፣ አህላቋ፣ ስነ ምግባሯ፣ አዋዋሏ በቃች ባገባት ለልጆች እናት ለኔም በቃ ጥሩ ሚስት ቤቷን የምትጠብቅ በቃ ባሏን የምትጠብቅ በቃ በሁሉ ነገር ለኔ በቃ ጥሩ ናት ብሎ በዲኗን በሁሉ ነገሯ ሐስቦ ሳይሆን በቃ እሷ ስለተመቸችው ስላመረችው ብቻ ነው ሁለት ሶስት የሚያገባው። ምክንያቱም እያየን እየሰማን ስለሆነ የሚካሄደውን ነገር ማለት ነው። እና አንዳንድ ቦታ ደግሞ ሁለትና ሶስት ሲያገቡ የራሳቸው የሆነ መስፈርት ይኖራቸዋል ማለት ነው። ስለዚህ ብዙ አይነት ነገሮች አሉ ማለት ነው። ወደዚህ ጉዳይ ከገባን ማለት ነው አለኩል ያህልን ነገሩም ይሄንን ስለሚነካካ ነው ላነሳሳው የሞከርኩት ማለት ነው። በመስር ሀገር ላይ ወጣቱ ለማግባት ፈለገ። ያው እንደማንኛውም ወጣት እድሜው ለትዳር ደረሰና ማግባት ፈለገ። የሆነ ነገር ስታደርጉ የምታማክሯቸው ሰዎች ይኖራሉ። የመጀመሪያ ወላጅ ነው የሚሆነው፣ እናት አባት። ከዛም እህት ወንድሞቻችሁን ታማከራላችሁ። አንዳንድ ዘመዶችም ካሉ የምትጠይቁት ነገር ሊኖር ይችላል። ጓደኛ፣ በዙሪያችሁ ያለ ሰው እነሱ ትጠይቃላችሁ። ስለምታገቧት ሴት ምናምን ነገር ጠያይቃችሁ ከሰዎች የምታገኙትን መልስ ይዛችሁ የራሳችሁንም ሀሳብ አድርጋችሁ ጨምቃችሁ ወደዛ ቦታ ላይ ትደርሳላችሁ ማለት ነው። ማድረግም ካለባችሁ ታደርጋላችሁ፣ መደረግም ከሌለበት خلاص ታቆማላችሁ ማለት ነው። እና ይሄ ልጅ ያቺ ልጅ አለች የሚያገባት ልጅ ስለሷ ሲጠያየቅ ሁሉም ሰዎች ጥሩ ነገር ስለመለሱለት ስለዚህ ከቤተሰቦቹ ጋር ተመካክሮ ወደ ልጅቷ ቤት ይሄዳሉ። ከዛም እነሱም የመጡበትን ጉዳይ ሲነግሯቸው ቀርመው የልጁን ሁኔታ ታሪኩን ስለሚያውቁ ቤተሰቦቿ እሻሉ እሷን ፈቃደኛ ነው የሆነችው። ከዛም የሚደረገው ፕሮሰስ ተደርጎ ወደ ሰርግ ሁኔታ ሄደ፣ ተጋቡ፣ አብረው ህይወትን መኖር ጀመሩ ማለት ነው። ህይወትን መኖር ሲጀምሩ ያው መቼም አንድ ሰው ተጋባ ያው ሊወለድ ነው፣ ዘሩን ሊተካ ነው አይደለ እዚህ ምድር ላይ። ስለዚህ ይሄ ልጅ ያው መውለድ ያለበት ተጋቡ፣ አመታትን እየኖሩ ነው፣ ግን ልጅ አልመጣም ማለት ነው። ልጅ ሳይመጣ ሲቀር ከአንዳንድ ጊዜ የሴት ልጅ እናት ማለት ነው ልጇ ባትወልድ ያኔ የሆነ ነገር ትላለች፣ ግን እንደ ወንድ ልጅ እናት አትሆንም። የወንድ ልጅ እናት ግን በቃ ልጅ ውለድ፣ በቃ ያንተ ልጅ ማየት አለብኝ፣ በቃ ምናምን በቃ ጭቅጫቂዋ በጣም ይጠናል ማለት ነው ከሴት ልጅ እናት። ማንኛውም እናት ልጆቿን ድራ እንድትወልድላት ነው የሚፈልጉት። ወንድ ቢሆን እንዲወልድ ነው የሚፈልጉት። ግን የወንድ ልጅ እናት በጣም እንትን ትላለች፣ ትቸኩላለች ማለት ነው። ከአኑ ልክ እሷ ጠፍጥፋ የምታወጣው ያክል ነው ሲናገሩ ማለት ነው። በቃ አንቺ አትወልጂ፣ ደረቅ ነሽ ምናምን ነገር፣ ልጅን ያለ ልጅ አስቀረሽው ምናምን፣ ለምን ለቀሽው አትጅም፣ ህይወቱን እንዲኖር ለምን አፈቅጅለትም ምናምን፣ ተጠመጠምሽበት፣ በቃ አሰርሽው ልጅን ምናምን። የባልናት በቃ የምታወራው ወሬ ይሄ ነው። እና ቢያንስ ወንዱ እንኳን መውለድ ባይችል የሴት ልጅ እናት ይሄን ነገር ሁሉ አትናገርም። እኔ የሰማሁትም እያየንም ስለሆነ ማለት ነው። ለምን እንደው አይገባኝም። ሱብሃንአላህ
አላህ ሱብሃነሁ ወተዓላ ለሁሉም መውለድን ይስጥ ኢንሻአላህ። እና እነዚህ ልጆች ተመርምረዋል፣ ሕክምናም ስበቡን አድርሰዋል ምናምን ነገር ልጅ ሊመጣ አልቻለም ማለት ነው። ከዛም በቃ የወንድ ልጅ ቤተሰቦች ምንድነው ሁለተኛ እንዲያገባ ልጃቸውን እየገፋፉት ነው ማለት ነው። እነሱም ጋር ስትሄድ ልጅቷ በቃ የሆነ ጥሩ ነገር አያሳዩትም። ከቤት ለቃ እንድትሄድ ምናምን ነው የሚያደርጓት። እሷ ግን ሰበር አድርጋ ትግስት አድርጋ እሱ ጋር ተቀምጣለች። ስለዚህ ያላቸው አማራጭ ምንድነው ለልጃቸው ሁለተኛ ሚስት መዳር ነው ማለት ነው። ስለዚህ ሁለተኛ ሚስት አመጡለት። እናትም በቃ ካላገባህ ሞቼ እገኛለሁ፣ በቃ እኔ አንተ ልጅ አይቼ መሞት አለብኝ፣ ስለዚህ ማግባት አለብህ። ስለዚህ ይሄ ልጅ በእናቱም በቤተሰብም ጉትጎታ ወደ ትዳር ህይወት ለመግባት የዛችኛይቱንም ቤተሰቦች ጠይቀው ተስማምታያችም በሁለተኝነት ወደ ትዳሩ ዓለም ትቀላቀላለች ማለት ነው። ከዛም ይሄ ልጅ ሁለተኛ ሚስት እንዳገባ ይችኛይቱ የመጀመሪያ ሚስቱን በቃ ከግራም ከቀኝም ከፊትም ከኋላም ስልክ ይመጣላታል ማለት ነው። እንዴት ባልሽ ሁለተኛ ሚስት አግብቶ ትቀመጫለሽ? በቃ ከሱ ጋር እንዴት አብረሽ ትኖሪያለሽ? ለምን ትተሽው አትወጪም? ቤተሰቦቿም ይደውላሉ፣ ልጅ ለምን አትመጭም? ሁለተኛ አግብቶብሽ እንዴት ነው ከሱ ጋር የምትቀመጨው? ምናምን خلاص ያኔ ጥሩ ነገር የሚመክራት ሰው ስታጣ እች ልጅ ከዛ ተቤት በቃ ልብሷ ረታትባ ወደ እናቷ ቤት ትሄዳለች። እናቷ ቤት ስትሄድ በፊት ላይ ሳታገባ የሚደረግላት እንክብካቤ ማንኛውም ነገር خلاص ስቶፕ አቁሟል ማለት ነው። የለም ስታያቸው በቃ ያቺ የድሮዋ ልጅ ሳታገባ የሚደረግላት ነገር የለም አቁሟል ማለት ነው። በቃ ባልም ደግሞ አይደውልም፣ ምክንያቱም አልተጣላም ከሷ ጋር ሁለተኛ ሚስት አገባ። ይሄ ደግሞ ከሚስት ጋር እሷ ሊያስኮርፋት የሚገባ ወይንም ተቤት የሚያስወጣት ነገር አይደለም። ምክንያቱም ለሷ ፍቅሩን አልቀነሰም። ድሮ እንደሚያደርግላት ሁሉ ያደርግላታል። ገብቷቸዋል። ሁለተኛ ስላገባ ወደዚህኛይቱ ያዳለው ነገር የለም። እንክብካቤውም ሆነ የሚያደርግላት የሚገዛላት የሚሰጣት ነገር አልተቋረጠም ማለት ነው። እሷ ግን ሰው ደውሎ ስለጨቀጨቃት ነው ወጥታ ሄደችው ከቤቱ ጠይብ። ከዛም በቃ እሱም አይደውልም፣ እሷም እናትና አባቷ ቤት ተቀምጣለች። ምንም በፊት የምታየውን ነገር እያየች አይደለም። እነዛ ጓደኞቿም ለምን አትወጭም ያሏት ነይ ቶሎ ዛሬ ወደ ውጭ ወጣ ብለን ትንሽ ንፋስ ተቀበይ እንኳን ምናምን ነገር አይሏትም ማለት ነው። ሁሉም የራሱን ህይወት እየኖረ ነው። እሷን ግን ከሞቀ ቤቷ አስወጥተዋታል ማለት ነው። ስለዚህ በቃ ምንም ብታየው ባሏን ሊደውል አልቻለም፣ እሷም አልደወለችም። ያው እኛ ሴቶች ደግሞ ትንሽ ደራ ነገር ስላለብን በቃ ጸጥ ብላለች ማለት ነው። ስለዚህ ወንድም ማድረግ ያለበትን አደረገ። ደውሎ ለምንድን ነው ሚስትህን የማደውልላት? መታ ለምንድን ነው ይቅርታ ማጠይቃት ምናምን ይለዋል። እንዴ እኔ ምን አጠፋኝ? ምን የሰራሁት ነገር አለ ይቅርታ ማደርግላት? እምጠይቃትስ እሷ ናት ጓዟን ጠቅልላ ሄደችው። ስለዚህ እኔ አንድ ማወቅ ያለበት ነገር እንዴት ትናንትና ዛሬም እወዳታለሁ፣ የምወዳት ሚስቴ ናት። ከምንም ነገር አብልጬ የምወደው እሷን ነው፣ ሁለተኛ ባገባም ነው። ስለዚህ በእሷ ምንም ነገር መተካትም ሆነ መቀየር አልችልም። ይህንም ማወቅ አለብህ። ስለዚህ እሷ ናት ሄደችው፣ ልክ እንደሄደችው ተመልሳ ትምጣ ምናምን ብሎ ሲል خلاص እህቴ በቃ ባልሽ እንደዚህ ብሎ ስላለ ያለሽ አማራጭ ወደ ቤትሽ መሄድ ነው ይላታል። ከዛም ጓዟን ይዛ ወደ ባሏ ቤት ትመለሳለች። ያው ኑሮዋቸውን ቀጠሉ። ፍቅርም እንዳለ ነው። ባሏ ያጎደለባት ነገር የለም። በሰው ቸቸካ ነው እሷ የወጣችው። ያችኛይቱ ሚስቱ ጋር ያው እየኖረ ነው። በመካከል ያችኛይቱ ሚስቱ አረገዘች ማለት ነው። ስታረግዝ ያው የሚሰማችው ስሜት አለ። ቤተሰቦቹ ጋር ስትሄድ ለዛያራ ደግሞ በቃ እሷ ልጅ ልትሰጠን ነው ምናምን፣ አንቺ ያሰጠሽንን ነገር ልትሰጠን ነው ምናምን እያሉ በቃ ያጦዟታል ማለት ነው። ከዛም ያው 9 ወሯ ደረሰና ወደ መውለዱ ደረጃ ደረሰች፣ ወለደች። የልጁ አቂቃ ተደረገ ማለት ነው። የልጁ አቂቃ ሲደረግ እቺ ሚስት አብራ ከባሏ ጋር ሄደች፣ እዛ ቤት አማቶቿ ቤት ማለት ነው። ያችም ልጅ አለች፣ ልጅ ተወልዷል። ከዛም ያው ምግብ ከተበላ በኋላ ሻይ ቡና እያሉ ግማሹ መጅልስ ግማሹ ደግሞ ሳላ ላይ ምናምን ተቀምጠው እያወራሩ እያለ እሷ እስኪ ኩሽና አንዳንድ ነገሮችን ላደርግ ብላ ስትገባ በጎን በኩል ያ አራስ ልጅ ተኝቷል ማለት ነው። ሲተኛ ማንም ሰው የለም፣ አስተኝተውት ሌሎቹ እየተጫወቱ ነው ያሉት። እዚች ሴትዮ ጋር ግን ወስዋስ ሰይጣን የሆነ ነገር አድርጊ ይላታል ማለት ነው። ከዛም ሰተት ብላ ወደ እዛ ክፍል ትገባለች ማለት ነው። ቀጣይ ልጅቷ ምን እንዳደረገች በቀጣይ ቪዲዮ እስከምንገናኝ ድረስ እስከዛው ድረስ ሰላም አለይኩም ወራህመቱላህ ወበረካቱ።